ሙዚቃ ክፈቱለት ምናምን አለ። የዘርግ ሙዚቃ የሰርግ ይችላል። እኔ ጌታ መከራዋን ያስረሳል። የልቧን ጥያቄ ሁሉ ይስጣል። የጠየቀችው ሁሉ ዛሬ ትቀበል። ድህነትን እንዳስረሳ፣ ችግርን እንዳስረሳ የታመነ ቤት ስራ አላት። ጠራው ወደሷ ይሁን አለ። በቃ ያ ቀን ነው አገባው። በቃ ሃሌሉያ። የታል ሳሚ የታል? ኢየሱስ ያድናል። እኔ ያ ቀን እዚህ ቀለበት እንዳሰርኩ ምናምን ነው በቃ ጠራለሁ ካለበት አለ። እኔ እንኳን እኔ ቆንጆ ምለኝ የለም። እውነት ለ10 ዓመት የኔ ቆንጆ ምል የወንድ ድምፅ አልሰማሁም። እውነት ለምን እግዚአብሔር ነገሩን ዘጋው? ለምን ልቤ በጣም ክፍት ስለሆነ እንዳልጎዳ አገልግሎቱን እንዳልተው ጌታ እንዳይሰደብ እዛ በቃ ጌታ ነገሩን ዘጋ። የኔ የሆነ ሰው ካልመጣ የኔ ጌታ መንገዱን ዝጋ፣ በሩን ዝጋ ብያለሁ። እንደዛ ዘጋው ጌታ። ኢየሱስ ጌታ ነው እና ሰርፕራይዝ አረግሻለሁ አለኝ። ባቁሜ ውስጥ እየጸለኩ 4ኛ ወር ላይ ጠብቀኝ አለኝ። እንዴ እሺ በቃ ብዬ ጌታ ሆይ 4ኛ ወር ገባው። ጌታ እግዚአብሔር ሰው ጠራው አለ። ሰውዬ ተኝቶ ነው። ሰውዬ ተኝቶ ከሆነ ቀስቅስልኛል። በቃ ተኝቶ ከሆነ ቀስቅሶ ጌታ ሆይ እሱ እንዳኝ የጋረደ ነገር ይከፈት። ምንድነው? ወሩ ደረሰ ይላል። ወሩ ደረሰ ይላል። ለሰው ጸልዬ አይቆይም ጌታ እውነት አይቆይም ይሆናል። አገባ ይላሉ፣ ወለድኩ ይላሉ፣ የታመመ ሰው ይፈወሳል። እኔ በቃ ጌታ ለሰው ነው እንጂ የራሴን ነገር ትቶኝ ብዬ ትቻለሁ። ከዛ ጸሎት ቤት መጣሽ? ጸሎት ቤት መጣሁ። ጸሎት ቤት መጥቼ እግዚአብሔር ሰው ለዓለም እኔ ያ ቀንም ስለ ትዳር እንዲደግምልኝ ነው የፈለኩ። ለምን ጥያቄ እሱ ላይ ነው ያለው። ማገልገል አልችልም። ሰው ቀለበት ያይኛል። ወንዶቹ በቃ ታውቃላችሁ አሜን አይሉም። ቀለበት ያው ያሉ እኔ ላይ በየርኩበት ደግሞ ወጣት ነው ማገለግሎ ያሳኩት። ለማገለግል አገልግሎቴ ወጣት ነው በቃ ማገለግሎ ወንጌል ስርጭት ወጣለሁ። በጣም በብዙ ነገር ተግዳሮት አለ ታውቃላችሁ። አልነግራችሁ ለአረባክ ጌታ ሆይ ከዚህ ጉዳይ ውጣኝ እላለሁ።